ጉበትዎን በ3 ቀን ውስጥ ወደ ነበረበት ጤና መመለስ ወይም የጉበትዎን ጤና መጠበቅ እንደሚችሉ ያውቃሉ? እንግዲያውስ ይህን ቪዲዮ እስከ መጨረሻው ድረስ ይመልከቱት። በመጀመሪያ አንድ የቀይ ስር ፍሬ ይውሰዱና ይላጡት። ከዚያም ወደ ትናንሽ ቁርጥራጮች ይቆራርጡት። ቀይ ስር ጉበት መርዛማ ንጥረ ነገሮችን በብቃት ለማስወገድ የመርዛማ ንጥረ ነገሮች ኢንዛይሞች ለማምረት ይረዳል። በመቀጠልም አንድ ፍሬ አፕል ይውሰዱ፣ ይላጡትና ከዚያም ወደ ትናንሽ ቁርጥራጮች ይቁረጡት። አፕል በጸረ ኦክሲዳንት ንጥረ ነገሮች የተሞላ ሲሆን የጉበት ሴሎችን ከነፃ ራዲካልና ኦክሲዴቲቭ ውጥረት የሚመጣን ጉዳት ለመከላከል ይረዳል። በመቀጠልም አንድ ፍሬ ሎሚ ከወሰዱ በኋላ ወደ ትናንሽ ቁርጥራጮች ይቁረጧቸው። በሎሚ ውስጥ የሚገኘው ተፈጥሯዊ ሲትሪክ አሲድ ጎጅ ንጥረ ነገሮችን በማሟሟትና ክምችታቸውን በመከላከል የጉበት ተግባርን ለማሻሻል ይረዳል። በተጨማሪም አንድ ፍሬ ብርቱካን ይውሰዱ፣ ይላጡትና ከዚያም ወደ ትናንሽ ቁርጥራጮች ይቁረጧቸው። በመቀጠል የተወሰነ የዝንጅብል ቁራጭ ውሰዱ እና ይላጧቸው። ከዚያም ይቆራርጡት። ዝንጅብል ለጉበት ጤና ጠቃሚ ነው፣ ምክንያቱም በጉበት ውስጥ የስብ ክምችት በመቀነስ በጉበት በሽታ የመያዝ ዕድልን ይቀንሳል። በመጨረሻም ሁሉንም ንጥረ ነገሮች እናዘጋጃለን። በመቀጠል በአንድ ብላይንደር ውስጥ ካደረግናቸው በኋላ ሁሉንም አንድ ላይ አድርገን እንፈጫቸዋለን። ከዚያም ውህዱን ያጥሉት። ይህም ጉበትን ለማጽዳት በ3 ቀናት ውስጥ አንድ ጊዜ ጠዋትና ማታ መጠቀም ይችላሉ። ይህ መጠጥ አስማታዊ ወይም አስገራሚ የሆነ ውጤትን ያገኙበታል። ለበለጠ መረጃ ፎሎው፣ ላይክ እንዲሁም ሸር ኮፕ ሊንክ በማድረግ ለሚያስፈልገው ሰው ማጋራታችሁን እንዳትረሱ።